ስርዓት ማለት ነው አሁን የናንተ ስርዓት እየጎዳ ያለው ትግራይን ሳይሆን እናንተንም ኢትዮጵያውያኖችንም ጨምሮ እየጎዳችሁ ስለሆነ ማለት ነው ኦኬ አጉል ኢሊቶች መተው ያልሆነ ታሪክ ፈጥረው ስንት ወጣት ነው ያለቀው የናንተንም እነዚህ ኢሊቶችንም ካጠፋናቸው ለኢትዮጵያም ሰላም ነው የምታገኙት ገባ አሁን ላይ የተረበሸ ያለው ኢትዮጵያ ለናንተም ሰላም ነው ስለዚህ እነዛ ኢሊቶች ጠፉ እነዛ ስርዓት አልበኞች ጠፉ ማለት እናንተም በተዘዋዋሪ ሰላማችሁን ታገኛላችሁ ገባ በየቦታው ያለ እድሜው እየሄደ ጦርነት ላይ የሚማገዱት ሰላማቸውን አግኝተው ትምህርታቸውን ይቀጥላሉ ኦኬ እሱ ነው ህልምሽ በቃ አብይ ግን መልሶ 5 አመት ፈታ አርጎ ሲገዛስ ኢትዮጵያን ምን ልትይ ትችያለሽ እናቱ ምንድነው የሚሰማሽ ካሁን በኋላ ነው ካሁን በኋላ እኔ እኮ አንድ ነገር ያልገባኝ ያለው ነገር አንድ ያልገባኝ ነገር ያለው ማለት ነው አንድ ሰው አንተ ኢትዮጵያዊ ነህ መብት አለ ሰው ነህ መብት አለ አይደል መብት ማለት አንተ ስትደመር ሌላ ሰው ነው መቼስ ሀገር የሚሆነው አይደል ልክ ነህ እና የራስህ አንተ ሰው ነህ የራስህን ፍላጎት አለ እና ይሄ የህዝብ የትግራይ ህዝብ እንደምልህ ባለው አቋሙ አትሄድም በግድ ተገደህ አብይ ነው የሚገዛው ነው እያልከ ነው በኃይል ነው የሚገዛችሁ ጥሩ በጣም ጥሩ 27 አመት ታዲያ የኢትዮጵያ ህዝብ ሲቃወም ህዋት አይግዛ ወይም ያድጋ አይግዛን ሲል ህዝቡ ሲቃወም ለምን ትክክል አይደለም አላላችሁም ነው እና ትክክል ነው ብለው እኮ አወጡት እኮ አልቀደም እኮ ትክክል ነው ብለው የሆነ ነገር አንድ ስህተት ትላለህና በጊዜው ያ ስህተት ወይም ደግሞ ያ የተባለው ወንጀል በጊዜው ይቋጫል አሁን እንዳልከው በ7 ስላልተቋጨ እኮ ነው እኮ ልነግርህ እኮ ነው ለምሳሌ ሊጨርስ ልል የፈለኩት እንዲገባ ማለት የፈለኩት አሁን ይሄ ስርዓት ማለት ነው አሁን የናንተ ስርዓት እየጎዳ ያለው ትግራይን ሳይሆን እናንተንም ኢትዮጵያውያኖችንም ጨምሮ እየጎዳችሁ ስለሆነ ማለት ነው ኦኬ አጉል ኢሊቶች መተው ያልሆነ ታሪክ ፈጥረው ስንት ወጣት ነው ያለቀው ድጋሜ ማለት ነው ስማ ድጋሜ ማለት ነው የጠላሃውን ህወሓት ምናምን ብለህ የናከውን መልሰን ደግሞ ደግመን ማለት ነው አራቱን እያበላን ልንገዛችሁ እንችላለን ይሄ በጣም ለኛ ሲምፕል እና ቀላል ነገር ነው አንቺ እኮ ውጪ ወደ ሹንፉን የምትያር ነገር ሲመቸኝ እኮ እኔ በዲፕሎማሲያዊ መንገድ ነው የምገዛው ምን ይመስላል አልጋ ላይ ለጥ ብለሽ እንገዛችኋለን ምናምን እንዴት ደስ ይላል መሰለሽ እንገዛችሁ በደንብ ምን ይላል መሰለሽ አማራ ሲበቃላት ላይ ማለት ነው መሸነፍ ቁጭ ብሎ ላየው ሰማይ ቤት ቅርብ ነው ይላል አንቺው ተረት ብቻ እኮ ነው የሚችለው አንተ ምን ትችላላችሁ በጌታ ተረትና መፈከር ብላችሁ ልክ አንድ ሰው አራጋኝ ብላችሁ ነው የሚስታችሁ አይደል እንደምትወጣው ኦራ ነገርኛ ማለት በለ እንዲው ስማ አንድ ነገር ልንገርህማ እንዲው ተጠብቀኝ መሳሪያችሁ ላይ 3 ጉርሻ መሳሪያ እቺ ጥይታችሁን ታጎርሱና አራዛ ፈራወይ ብላችሁ አብዚ በርበሬ አብዚ ሚጥሚጣ ሰራሳችሁ እንዴ ተቆስረቃችሁ እንዴ ሲታችሁ ጭናችሁ ውስጥ ምትገቡት በርበሬ ምናችሁን ተውት ናይ በርበሬና ሚጥሚጣ ጆ ባይደን ሰራሳችሁ ኦዴ እኔ እኮ የጠየቁሽ ቁም ነገር ነው ጆ ባይደን የኔ ጌታ ከደብረጽዮን ቀጥሎ እና እውነት ጎን ለቆመውና አብረን እንቆማለን ገባ እውነት ውሸት እየሰራ መንግስታችሁ ውሸታም ቀጣፊ ማይ ጋድ እሱ ሳስበውማ ህመሜ ነው የሚነሳብኝ ምን አይነት ፍጥረት እንደሆነ ደግሞ ቃል በቃል ሰው እኮ እቃ ይሰርቃል አይደል እቃ ይሰርቃል ሊጡላ የምትጠጡ አይደላችሁ እንዴ እናት ወረደ ሳይ ወሬ ትሰርቃላችሁ ዝቅ ብለን ካወራን እኮ ብዙ ማውራት እንችላለን ነው እንዴ ሊጥ እየጠጣ ማስረጃ አለ ሊጥ ስንጠጣ ሊጥ እንዴ ሊጥ ድራፍትን እኮ እንደሱ አይጠጣም በዚህ እኔ እኮ ብታሳዝኑኝ በዚህ ደረጃ እንደዚህ ዝቅ ብላችሁ መጨማለቃችሁ ነው የሚያስፈልገው ድራፍት እንኳን እንደነሱን ጌቻ አይጠጡ መግባባቱን ቆርተው ነው እንትን ያላችሁ እኔ እኮ ጥያቄ እየጠየቅኳን ነበር ምርጥ ጥያቄ ነው ምንም መጠየቅ አይደለም አልሰማችም ምን አለበት ወይ አይቀርም ወይም ደግሞ ተረጋግታችሁ ማታወሩ ክፍሎሜ ምንድነው የጠየቁት እስቲ ንገራት አንተ ከገባት አልኩ እኮ እኛ እናሸንፋለን አልኩ ከዛ በኋላ መጥፎ መሪያችሁ ወይጁና ስለ ፊውቸር ጠየቃ ስለ ፊውቸር እየመለሰችልኝ ነውና አንተን ምን እንደዚህ ነው በል ፊውቸሩ ምንድነው
አክተሩ አይሞትም። ትግራይን እንመሰርታለን። አዎ ሀገር ታላቂቷን ትግራይን እንመሰርታለን። ኦኬ እናንተን ኮተት ደግሞ ለእናንተ ተንላችሁ እንሄዳለን። አለቀ። ህግ አስከብረን ዋጋችሁን አስከፍለን ሂሳባችሁን አወራርደን ለእያንዳንዱ አላጠፋችኋት ጥፋት ከትግራይ ላይ አንድ መርፌ እንኳን ለሰበራችኋት ዋጋ ከፍላችሁ በህግ ተጠይቃችሁ ካሳ ከፍላችሁ እኛም የምንላቀቀው ማለት ነው። እንድትመልስላት የምፈልገው በምን አይነት መልኩ መሰለ ይሁን እንድትመልስላት የምፈልገው እንደ አንድ ውልቀሰብ እሷ እንደምትጠይቀው ወይም ደግሞ እንደምትነግረህ ያለችው ብቻ ነው የምትመልስላት። እንዳለ እንደ ሀገሩ ወይም እንደ ህዝቡ በአጠቃላይ ከሄድን አሁንም ላለመግባባት ነው እንደሷ ነው እኔ ጠየቅኩት። አይ እንደ ትግራይ ህዝብማ አይደለም አበራሷ መልሳለች። ሎዚን የጠየቅኳት ለዚህ ነው። ነጥዬ የጠየቅኳት እሷን ለዚህ ነው። የትግራይ ህዝብን አልጠየቅኩም። የጠየቅኩት ሎዚ የወደፊቱ ምንድን ነው? አሁን የእሷ ህልምን ነው የነገረችኝ። ህልሟ ምንድን ነው? የመጀመሪያ ህልሟ አብይን የመግደል ነው። ጥሩ አላማ ነው፣ ጥሩ ነው። ሁለተኛው ደግሞ ኢትዮጵያን እንትን ብላ እያንዳንዱን ከመርፌ ጀምሮ መርፌም ክርም ሌላም መኪና ሰፊም ሊሆን ይችላል። እያንዳንዱን ሂሳብ አወራርደው ካሳ ተከፍሎ ከዛ በኋላ ደግሞ እሷ ባለችው አሻሽየው ነው። ከዛ በኋላ ደግሞ ሀገረ ትግራይ የምትባለውን መስርተን ከዛ ደግሞ በደንብ የኛን ቀጥቅጠው በስነ ስርዓት የኛን ህግ አስተካክለው እንደሚሄዱ ነው የነገረችኝ። ይሄ ጥሩ ህልም ነው። ምክንያቱም ይሄ ስርዓት ማለት ነው አሁን የእናንተ ስርዓት እየጎዳ ያለው ትግራይን ሳይሆን እናንተንም ኢትዮጵያውያኖችንም ጨምሮ እየጎዳችሁ ስለሆነ ማለት ነው። ኦኬ አጉል ኢሊቶች መጥተው ያልሆነ ታሪክ ፈጥረው ስንት ወጣት ነው ያለቀው። የእናንተንም እነዚህ ኢሊቶችንም ካጠፋናቸው ለኢትዮጵያም ሰላም ነው የምታገኙት። ገባ? አሁን ላይ የተረበሸ ያለው ኢትዮጵያ ለእናንተም ሰላም ነው። ስለዚህ እነዛ ኢሊቶች ጠፉ፣ እነዛ ስርዓት አልበኞች ጠፉ ማለት እናንተም በተዘዋዋሪ ሰላማችሁን ታገኛላችሁ። ገባ? በየቦታው ያለ እድሜው እየሄደ ጦርነት ላይ የሚማገዱት ሰላማቸውን አግኝቶ ትምህርታቸውን ይቀጥላሉ። ኦኬ እሱ ነው ህልምሽ? ድጋሜ ማለት ነው። ስማ ድጋሜ ማለት ነው የጠላኸውን ህወሓት ምናምን ብለህ የናከውን መልሰን ደግሞ ደግመን ጋላባ በእናትህ አንተ በእናትህ እንደዚህ ነው በቃ አቦ አከነካ አቦ በእናትህ አፈነድም ነው ኢራዳ አፈነድም ነው ይኸው እንደዚህ ነው ኢትዮጵያ አትቀድም። አላስገባ ይኸው ግዳጅ ጨርሴ እየገባን ነው። በእናትህ ይኸው አንድ አለ ከባድ ብረት ረዳት ይኸው በእናትህ አቦ በእናትህ አራሱ ረይ ፈነዳ ይኸው በእናትህ ይኸው የቀብራራዎች በእናትህ ይኸው እንደዚህ ነው ላብ እያወጣን ደም እየፈሰሰን ሀገራችን ወደፊት እናስቀጥላለን። አቦ በእናትህ ኢትዮጵያ ወደፊት ገባበል በእናትህ ገባበል እኔ ልብስ ገብተኝ ሊብ አልገባ ሊብ አልገባ ከምንም ና በእናትህ ለሀገሬ መቼም ቢሆን ደማችን እየፈሰሰን ላብ እያወጣን አዎ መቼም ኢትዮጵያ አትፈርስም። መቼም እኛ ያለን ኢትዮጵያ ትቀጥላለች። መቼም ኢትዮጵያ ወደፊት፣ የኢትዮጵያ ጥላት ወደ ኋላ። ና በእናትህ ና። ነገም ዛሬም ኢትዮጵያ ትቀጥላለች።
ሄደን ወደ መቀሌ ሄደን ወደ አዎ ጉዞ ወደ መቀሌ መቀሌ ሄደን ከጁንታ ሰው አለ ግን ሰው አለ ጁንታ ሰው አለ ወይኔ ወላሂ ኢትዮጵያ ጠላት መቼም ወደ ኋላ ደብረ ጽዮን ወድቋል ልናነሳ አዎ ታሟል ሊጠጡ ጁንታ ለመያዝ ነው አሁን እየደናለ ወዶ አምሞ መድኃኒት ተረፍ ማግኘት አልቻለም ህክምና ወደ ሞት ከየት መድኃኒት ያገኛል ደማችን እያፈሰሰን ላብ እያወጣን ሀገራችን ኢትዮጵያ ወደፊት እናስቀጥላለን አዎ እሱ ነው አይደለም አዎ ብንሞት መቼም እኛ ያለን ኢትዮጵያ ትደፍር ሌላ ትውልድ ማለት ሌላ ትውልድ ይቀጥላል አዎ